በየቀኑ 1% እድገት ካደረግክ ህይወት እንዴት ይቀየራል? ሰላም ውድ ቤተሰቦቼ፣ ዛሬ ስለ ዘ 1% ሩል የተባለው አስደናቂ ሀሳብ እንማራለን። ብዙ ሰዎች ስኬት ለማግኘት ትልቅ ለውጥ እንደሚያስፈልግ ያስባሉ። ነገር ግን ይህ ህግ የሚያስተምረው አንድ ቀላል እውነት ነው። በየቀኑ 1% ብቻ ብትሻሻል ከጊዜ በኋላ አስደናቂ ውጤት ታገኛለህ። 1% ህግ ማለት በየቀኑ ትንሽ እድገት ማድረግ ነው። ለምሳሌ በየቀኑ 5 ገጾች ማንበብ፣ 10 ደቂቃ ስፖርት መስራት፣ አንድ አዲስ ችሎታ መማር፣ ትንሽ ገንዘብ መቆጠብ። እነዚህ ቀላል ነገሮች ከጊዜ ሂደት ትልቅ ለውጥ ያመጣሉ። ትንሽ ነገሮች ትልቅ ውጤት ያመጣሉ። አንድ ዛፍ በአንድ ቀን አያድግም። በየቀኑ ትንሽ ትንሽ እያደገ ነው ትልቅ የሚሆነው። ስኬትን እንዲህ ነው። ብዙ ሰዎች ፈጣን ውጤት ይፈልጋሉ፣ ነገር ግን እውነተኛ ስኬት ከቀጣይነት ይመጣል። ልምዶች ህይወትን ይገነባሉ። ህይወታችን የሚገነባው በዕለታዊ ልምዶች ነው። ጥሩ ልምድ ጥሩ ውጤት፣ መጥፎ ልምድ መጥፎ ውጤት። ስለዚህ በየቀኑ 1% የሚሻሻል ልምድ መፍጠር አለብን። ትዕግስት ያስፈልጋል። ብዙ ሰዎች ውጤት ካላዩ በፍጥነት ይተዋሉ። ነገር ግን 1% ህግ የሚያስተምረን ውጤት ባይታይም ሂደቱን ቀጥል። አንድ ቀን የሥራው ሁሉ ተሰብስቦ ትልቅ ለውጥ ያመጣል። በህይወት እንዴት ትተገብረዋለህ? አንደኛ፣ ትንሽ ግብ አስቀምጥ። ትልቅ ግቦች ወደ ትንሽ እርምጃዎች ክፈል። ሁለተኛ፣ በየቀኑ አንድ እርምጃ ውሰድ፣ ትንሽም ቢሆን ቀጥል። ሶስተኛ፣ እድገትን መዝገብ። ዛሬ ከትላንት የተሻልክበትን ነገር ጻፍ። አራተኛ፣ ተስፋ አትቁረጥ። ውጤቱ ሊዘገይ ይችላል፣ ግን ይመጣል። የህጉ ዋና ትምህርቶች: ትንሽ እድገት ትልቅ ለውጥ ያመጣል። ቀጣይነት ከፍጥነት ይበልጣል። ጥሩ ልምዶች ስኬትን ይፈጥራሉ። ትዕግስት የስኬት ቁልፍ ናት። የመጨረሻ፣ ዛሬ ከዚህ ቪዲዮ አንድ ነገር ብቻ ብትወስዱ በየቀኑ 1% ተሻሉ። ከአንድ ዓመት በኋላ ሙሉ በሙሉ የተለየ ሰው ትሆናላችሁ። ውድ ቤተሰቦች፣ ቪዲዮን ከወደዱ ላይክ ያድርጉ፣ ለጓደኞቹ ያጋሩና ሰብስክራይብን አትርሱ። እናመሰግናለን። ቴንኪው። መልካም ጊዜ ይሁንላችሁ።